በጓደኞች ስኬት ደስ ይበልህ። በህይወትህ ፈጽሞ ውድድር ውስጥ ከሌሎች ሰዎች ጋር አትግባ። በህይወትህ ከሌሎች ሰዎች ጋር ውድድር የምትገባ ቢሆን አንዱን ብታሸንፈው እንኳን ሌሎች ከአንተ የተሻለ የሚሰሩ አሉ። ምንጊዜም አንድን ነገር ከአንተ በላይ ሌሎች ሰዎች ሊሰሩት እንደሚችል ማሰብና ማወቅ አለብህ። ያ ካልሆነ በህይወትህ እረፍት አታገኝም። ውድድርህ ሊሆን የሚገባው ከራስህ ጋር ትናንት ከነበረው ማንነትህ ጋር እንጂ ከሰዎች ጋር አታድርግ። እንደውም ሰዎች ጓደኞችህ በዙሪያ ያሉ ሰዎች ማንኛውም ሰው ሲሳካለት ሲደሰት ማየት አንተን ሊያስደስት ነው የሚገባው። አንዳንዴ የጓደኞቻችን በዙሪያችን ያሉ ሰዎች ከፍ ማለት በህይወታችን ውስጥ በረከት ይዞ ሊመጣ ይችላል። እና በህይወት ውስጥ ያዘራኸውን ታጭዳለህ። ሁልጊዜም አተር የዘራ ሰው አተር ያጭዳል። ጓያ የዘራ ሰው ጓያ፣ ጤፍ የዘራ ሰው ጤፍ ነው የሚያጭደው እንጂ ስንዴ ዘርተህ በፍጹም ጤፍ ልታጭድ አትችልም። ፖዘቲቭ የሆነ ነገር በዘራህ ቁጥር ወደ ህይወትህ ፖዘቲቭ የሆነ ነገር ይመጣል። አንተ በሰዎች ስኬት ደስተኛ ስትሆን ደግሞ ሰዎች በአንተ ስኬት ደስተኛ ይሆናሉ። ይህ እንዲሆን ከፈለክ ሁልጊዜም በጓደኞች ስኬት ደስ ይበልህ እንጂ ከእነሱ ጋር ፉክክር ውድድር ውስጥ አትግባ። ፉክክር ውድድር ውስጥ የምትገባ ከሆነ በህይወትህ መቼውንም ደስተኛ አትሆንም። ለምሳሌ መኪና ለመግዛት መኪና ከገዙ ጓደኞች ጋር ውድድር የገባህ ከሆነ መኪናውን እንደገዛህ ፕሌን ከገዙ ሰዎች ጋር ውድድር ትገባለህ። ስለዚህ ሁልጊዜ እረፍት አይኖርህም። እረፍት እንዲኖርህ ከፈለክ ከራስህ ጋር ተወዳደር እንጂ ከሌሎች ጋር አትወዳደር። ለዛሬው የነበረኝ ሀሳብ ጨርሻለሁ። ሰላም ሁኑልኝ።